እሺ እኔስ ልጄን ተይው እኔስ እሺ ይኸውልሽ ስሚ ምን ማለት ነው ስሚ ልጄ ካላባት ይኸውልሽ እርግጠኛ ባልሆንሽበት እርግጠኛ ነኝ አባትነቱን እንኳን እኮ እርግጠኛ እኮ አይደለሽም ባለፈው ላይ ምንድነው ያልሽ እርግጠኛ አሁን እርግጠኛ ሆንኩ አዎ እርግጠኛ ሆንኩ እንዴ አንቺ እንዴት ነው የምታስቢው ቆይ በምን እኔ እንደሰው ነው የማስበው እንደሰው ብታስቢ ማን እኔ እንደዚህ በዚህ ልክ ረግጠሽኝ አታልፊም ነበር ልጄስ እሺ ላስወርደው አስወርጁ ነው የምትይ እኔ ስለማስወረድ ነው እና ታዲያ ምን አድርጊ ነው የምትይ ስሚኝ እኔን እንዴ ምንም አሚር እኮ ባሌ እኮ ነው የኔ ባል እኮ ነው እንዴት ነው ቀለበት አድርግልኝ አማረኝ የምትይ አንቺ ምን ደፋር ሴት ነሽ እንዴ አባት እኮ ነው እንዴ ከኔ ጋር የምታወሪ ከሱ ጋር ማውራት ያለብሽ እንዴ ካንቺ ጋር ነው እንጂ ማውራው ምን ማለት ነው እንዴ አይ ለምን ታዋታለሽ አበናትን ነገርሽ ለዚህ ነው እንደለካ አይሆንም ይሄው ልታወራ ቀለበት አድርግልኝ ያማባሽ ቀለበት ነው የሚያደርግልሽ በምን ስነ ስርዓት ይኖርሽ ምን ማለት ነው እንዴ እንዲያደርግልኝ በቃ አማርኛ ካማረኝስ እንዴ በምን ይመርሽ አይመርሽ እኔ ምንም የማቀልሽ ነገር የለም ግን አሚር እኮ የኔ ባል ነው እንዴት ነው አግባኝ የምትይው አግባኝ ማለት እኮ ነው ይሄ አልገባሽም አስረግዞኛል ያልኩሽ አስረግዞኛል አዎ አርግዣለሁ ታዲያ ይሄ የኔ ችግር ነው እንዴ ማለት የኔ ችግር ማለት እንዴ እኔ ምን ያህል እንደምወድሽ ታውቂያለሽ አይደል በቃ አንቺ አርግልኝ እንታርግልኝ ፈጣን አማርኝሽ እንዴ አንተ ምንድነው ሶፍት ተምታያት ለምርሽ ነው ለማን እያለች እኮ ነው እስኪ አንተ ልቀቅ እሺ እኔ ምን ላድርግ ኦሊ ምንድነው ምን እኮ መፈደም አልቻልኩም ይሄን ደግሞ ለኔ ማልነገረችኝ አልገባኝም ቆይ እኔ ግን መታሰር ነው የፈለከው ምንድነው ሰማኛ ምንድን ነው የፈለከው ቆይ ልጅን እመን እያልኩ እኮ ነው በቃ ለምን ደግሞ አታምነው ቀለበቱን ያስከው ልታረግላት ነው አዎ ሊያረግልኝ ነው ታዩ ልቀቂው አርግልኝ በምን ባክሽ ስነ ስርዓት ይኖርሽ እኔ እንደዚህ እንድታመነጭኝ እንድትነኪ ምናምን አልፈልግም እኔ አክብሬሽ ነው ያለው ታዲያ እኔ ማክብሬሽ ነው እስከ ዛሬ ምን ተናገርኩሽ እኔ እንዴ መናገርም አንቺ ቢያንስ ያለውበት ሁኔታ እንኳን ሁላችሁም አልተረዳችሁኝም እኔ እኮ ልሽ አቅርቤሽ ወድጄሽ አክብሬሽ ቤት ያስገባሁሽ እኮ እንደዚህ እንድታረጊኝ ባሌን ነጥቀሽኝ እዚህ ጋር ዛሬ አግባኝ እንድትይው እኮ አይደለም ስለዚህ አሚድ እቺ ልጅ ነገ ከነገ ወዲያ አብራችሁ መኖር ትጀምራላችሁ ስለዚህ ካም ባለ እሷ ናት ሚስቱ እኔ የውሸት ነው እኮ አርግልኝ አይደለም የእውነት አይደለም እኮ እያለች ያለችው እንጋባለን ማስረገዛችን ነው አይደል እኔ ምን ማስረገዛችን እያመንክ ነው አይደል ቤዛ ታረጋቂ ተሳለ ነው እኮ ሳል እኔ እሺ እንዴት ነው የምረጋጋው አሚር አንተ እንዴት ለኔ ትንሽ አታስብልኝም እሺ እኔ ምን ላድርግ ከዛ መምጣቷን ደበከኝ አይደል ሩም ይዘህ ስንት ጊዜ አቆያት እቺልሽ እኔ ግን የሁሉ ነገር የማውቀው ነገር አለ ካንተ ይልቅ እኔ ማወቅ አልነበረብኝም ካንተ ይልቅ እኔ እቺልሽ መቅረብ አልነበረብኝም ይሄ ሁሉ ጣጣም ዛሬ አይመጣብህም ነበር አትደውልላት እኔ ግን አሚር በቃኝ እንደዛ በቃኝ እኔ እንደዚህ እኔ የውሸት ነው ይሄው ማድረግ አልፈልግም አረ እንደዛ ይሄው እኔ ትቻለሁ እኔ ከቤት የሚበልጥብኝ ነገር የለም ከቤት የሚበልጥብኝ ነገር የለም እቺ ዛሬም ነገም ከነገ እኔ እኮ አሁን የውሸት ሰላምም አልተፋታችም ስላልሽኝ ስላሳዘነችኝ እኮ ነው አርግላት አግባት ውለዱ እሺ እንደፈለጋችሁ እሺ እኔም ተጂ እኔ በቅቶኛል እሺ ልቀቀኝ እሺ እኔም ተጂ ቤት አሚር ምን ይሆነሽ ልጅቷ ማሩ ማለይ ልግባ አሁን ቀለበቱ ነው አላረግልሽም ለምን ማታረግ ማረግ ሰለም እኔ አንቺ ምን ማለት ነው አምሮኝ እኮ ነው አሚር እኮና ቢያምርሽ ስታዲያ እኮ ቀለበት አድርግልኝ በቃ ቀለበት እንድታረግልኝ እፈልጋለሁ ምን ማለት ነው እንዴ አንቺ ምን ሆነሽ ነው ግን በምን እንዴት እንደዚህ ታረጊያለሽ እንዴት ከቤቲ ጋር ታለያይኛለሽ ምን እያደረግሽ ነው እሱ ያንተ ችግር ነው እንጂ የኔ ችግር አይደለም አሚር የኔ ችግር አይደለም የራስ ችግር ነው የኔ ችግር የሆነው ምንድነው ለምንድነው እንዝላል የምትሆነው ምንድነው እንዝላል የሆንኩት በምን እኔ አንቺን ስላከበርኩሽ ነው ይሁሉ ነገር እኔ የምፈልገው አሁን ቀለበት እንድታረግ በቃ ምክንያቱም ቤተሰቦቼ እንኳን ማየት አለባቸው ቀለበት እንዳደረኩ እንዴ የትም ስንዘላዘል ልጅ እንዳመጣ